በኔ እምነት በጣም ከፍተኛ በተለይ አዲስ አበባ ያለው የትግራይ ሊቅ ተቃርኖ ውስጥ የገባ ሊቅ ነው። አዲስ አበባ ያለው አሁን ጀነራል ሳሙራን ምናምን ጨምራችሁ የሆነ አንድ የሚያምኑት ነገር አለ። ከዛ ባሻገር ግን በደንብ ማየት ያለባቸው ነገር ያለ ይመስለኛል። እሱ ነው አሁን የቆመው። እኔ ጀነራል ሳሙራ የቆመው ኤሊቱ ተበታትኗል በሚለው ላይ ነው የቆመው። ኤሊቱ የመበታተን አደጋ ብቻ አይደለም ያጋጠመው። ኤሊቱ የትግራይ ኤሊት አሁን ከመበታተን አልፎ መባላት ጀምሯል። መሰረት ያነሳችው እሱ ነው። መጀመሪያ እንደነ ሳሙራ የአይዲዮሎጂ የሪዮት ዓለም ስብስብ ነበር የነበረው። ይሄ ኤሊት ወያኔ ዲሞክራሲ ምናምን እያለ በዛ ዙሪያ የተሰባሰበ ሊቅ ነበር የነበረው። አሁን ያ ወያኔ ዲሞክራሲ ወይ ምናምን የሚለው እያረጀ ሲሞት ሊቁ በአይዲዮሎጂ የተሳሰረው ሊቅ ወደ መበታተን ገባ። ተበታትኗል። አሁን ልክ ነው፣ ግን የመበታተን ስቴጅ ላይ አይደለም ያለው፣ እርስ በራስ እየተባላ ነው ያለው። ምናልባት እነ ጀነራል ሳሙራ ትንሽ እንደው ሲያየው የህዋት ፍቅሩ ገና ያላለቀለት ሰው ይመስላል ጀነራል ሳሙራ ቱ ቢ ሆነስት። እና የህዋትን ጸቡ ከአመራሩ ጋር ሊሆን ይችላል ጀነራል ሳሙራ ጸብ የገጠመው። ነገር ግን ቁጭ ብሎ ቢያይ የትግራይ ሊቅ አሁን በዚህ ሰዓት ቁጥሩ ቀላል ያለው ነው፣ እርስ በራስ እየተባላ ነው። ያንን ከግምት እንዲከት ስለፈለኩኝ ነው ማን ነው እየተባላ ያለው የሚለውን ነገር ማለት ነው። ሁለተኛ ይሄ የተበታተነና እርስ በራስ የሚበላላ ሊቅ ሳሙራ እንዴት እንዳየው አላቅም እንጂ ሊቁ በመበላላቱ ህዝቡ ተበትኗል። እኔ ለትግራይ ወንድሞቼ እህቶቼ ደጋግሜ እየተናገርኩ ያለሁት እንደ ማሳሰቢያም እንደ ማስጠንቀቂያ የምናገረው የትግራይ ህዝብ እየተበተነ ነው። እነ ሳሞራ ገና ስቴፓቸውን ከሊቁ አልወጡም። እኔ ግን ምለው ከሊቁ አልፎ ህዝቡ እየተበተነ ነው። የተለመደ ማባባል አለ። ሊቃኖችን እንደ እረኛ ልታያቸው ትችላላችሁ። የተበተነ ሊቅ እርስ በራስ የሚበላላ ሊቅ ባለበት የተበተነ ህዝብ ነው የሚሆነው። እርስ በራስ የሚበላላ ህዝብ ነው የሚሆነው። ሚኪ ያነሳው እሱ ነው፣ የተከራከረው እሱ ነው። ፋክቱም ደግሞ እሱ ነው። ዛሬ በትግራይ ውስጥ ወጣት የሚባለው ነገር እያለቀ ነው። ወይ ሚሊቴሪ ይገባል፣ ወይ ጠፍቶ ይሄዳል፣ ወይ ሌላ ነገር፣ ወይ ወደ መሀል ሀገር ይሸሻል፣ ወይ ስደት ወደ ሌላ ሀገር ይጠፋል። ጦርነቱ የበላውን የምታውቁት ነው። ስለዚህ ከሊቁ አልፎ ወደ ህዝቡም ገብቷል። የሊቁ መበታተን ብቻ ሳይሆን የሊቁ መበላላት እዛው ሳለ ህዝቡን ወደ መበታተን ሄዷል። ስለዚህ እኔ ግምገማቸውን በደንብ ቢያስተካክሉ ጥሩ ይመስለኛል። እረኛውን ስትመታ መንጋው ይበተናል። እረኛ ናቸው እያልኩ አይደለም፣ እነዚህ እረኞችም አይደሉም። ስለ ሊቁ ነው እያወራን ያለ ነው፣ ስለ ህዋት አይደለም። ባይዘው እና አንዱ ሊቁ በመመታቱ በመበተኑ
እርስ በራስ በመበላላቱ ህዝቡም አደጋ ውስጥ መውደቁን ለማመላከት ነው።